ዛት የማስጨነቅ ጥበቦችን ደግሞ ጎላ አድርጎ ለማምጣት አይፈልግም። ለምን እንዳትዋጋውና ስልቱን እንዳታውቅ ይፈልጋል። አንዳንድ ጊዜ የሚከተሉት አይነት የጭንቀት ጠባዎች አሉ። የተደበቁ ጭንቀቶች፣ የሚታዩ ጭንቀቶች፣ የሚገለጡ ጭንቀቶች። የተደበቁ ጭንቀቶች ባል ለሚስቱ፣ ሚስት ለባል የማይናገረው ጭንቀት ነው፣ ግን ጭንቀት አለ። የተገለጡ ጭንቀቶች እንጂ ያስጨንቀኛል ምን እንደታቀው። የተሰወሩ ጭንቀቶች ደግሞ የትኛው ክፍል ላይ እንደሆነ የጭንቀት መስመር ይጠፋል። አእምሮዬ ላይ ነው፣ ልቦናዬ ላይ ነው፣ ህሊናዬ ላይ ነው ብለህ ትፈልገዋለህ፣ ግን አታገኘውም። አንዳንድ ጊዜ እግርህ ራሱ ይጨንቀሃል። እንግዲህ እግር ጨነቀ ሲባል አስቡት። ያለበት ስፍራ በሚሆንበት ወይም ሰውነት ላይ የተደበቀበት አካል ላይ ሲሆን ትንሽ በጸሎትና በእምነት የተወሰነ መስመሮችን ይሄድክ ከሆነ እንዲህ አይነት የመጨናነቅ ጠባይ የማይመችህ ነገር ይሆናል። ይሄ የዚህ የጠቋሩ መንፈስ ስልትና ጠባይ ነው። ወገቤን ጨነቀኝ ብትል አሁን እንደው የሕክምና ባለሙያ ይስቃሉ። Just $1,000 a month for 5 years in እንዴት ወገብ ይጨንቃል ይልሃል። ግን አንተ የጨነቀ ወገብህን ውስጥ እግሬን ይጨንቀኛል ልትል ትችላለህ። አያምህም፣ ግን የሆነ ነገር ከውስጥ እግርህ አለ። ይሄን የመሳሰሉ ስልቶች በማለዋወጥ የማጥቃት ችሎታ ያለው ይሄ የጠቋር መንፈስ ነው። መጽሐፍ ቅዱስ በዚህ ረገድ እናንተ ከአባታችሁ ከዲያብሎስ ናችሁ ያላቸው ይሄ መንፈስ በባህሪያቸው ውስጥ ተመሳስሎ በእምነት ጎዳና ውስጥ አሉ የሚባሉት ፈሪሳውያንና ሰዱቃውያን ይሄንን አካሄድ የሚያስይዝ መንፈስ ስነ ልቦናቸውና አኗኗራቸው ውስጥ ገዢ ሆኖ ተቀምጦ ስለነበረ ነው። ታሪካቸው የዲያብሎስ አባትነትን የሚወክል መንፈስ ነበረባቸው። ፈሪሳውያን እንዴት ነበሩ? በዚህ አካሄድ ውስጥ ለዚህ መንፈስ ምን አይነት አስተዋጽኦ ያደርጉ ነበረ? 10ቱ ቃላተ ኦሪትን በደረታቸው ላይ አንጀርገው የሚዞሩ ከ10ቱ ቃላተ ኦሪት ውስጥ አንዱንም ተግባራዊ ማድረግ የማይፈልጉ ሁሉንም ሕጎች ያፈረሱ በዘመኑ ለነበሩት ሄሮድሳዊ ገዢዎች ዘንድ ትልቅ ቦታ የነበራቸው ለመንፈሳዊ ተስፋ የሚሰጡት ግምት ከኛ በላይ ላሳር የሚሉ የነቢያትንና የአባቶችን መንፈሳዊ ጎዳና ስፍራውን ወክለው የተቀመጡ መድኃኒታችን ኢየሱስ ክርስቶስ እንዴት እንደሚወለድ የሚያውቁ ግን ወደ ተወለደበት ስፍራ የማይሄዱ ይሄን ያህል የክፉ መንፈስ መዘዝ ስነ ልቦናቸው ላይ ገዢ ሆኖ የተቀመጠበት ዘመን ነበር። ስለዚህ ሌላው በቀድሞ ዘራቸው የሚኮሩ ነበሩ። ፈሪሳውያን የሚለው ቃል ፋሬስ ጥሶ ወጣ ከሚለው ከዳዊት ዘር የተገኙ መሆናቸውን በዚህ ዘር ውስጥ የራሳቸውን ትልቅነት የሚሰብኩ ነበሩ ፈሪሳውያን። ስለዚህ ሃይማኖትን በተራው መልኩ የሚገልጡ በመሰረታዊ አካሄድ ግን በሃይማኖት ውስጥ የሌሉ ቤተ ምኩራቡንና ቤተ መቅደሱን አስቀድመው ራሳቸው የያዙ ለሌላ ምንም አይነት ስፍራና ቦታ የማይሰጡ ቀኑን ሙሉ መጽሐፍ ሲያነበንቡና ሲጸልዩ የሚውሉ እግዚአብሔር ይስማቸው አይስማቸው ምንም የሚያስጨንቃቸው ነገር የለም። ብቻ መድገማቸውን ብቻ ነው የሚያውቁት። ስለዚህ ሲደግሙ ነው የሚውሉት። በሉቃስ ወንጌል ላይ ይህንን የፈሪሳውያን አካሄድ የሄደውን ሰው ስናይ ከዚህ ከክፉ መንፈስ አንጻር ያለው